ኦኬ ሰላም እንዴት ናችሁ? ዛሬ እስቲ ስለ ኤቪአር ወይም ደግሞ ስለ አውቶማቲክ ቮልቴጅ ሬጉሌተር አንዳንድ ነገር ልበላችሁ። እንግዲህ አሁን ይህን ዲቫይስ ወይም ደግሞ ይህን ሲስተም ከትንሽ ጄኔሬተሮች ጀምሮ እስከ ትልቅ ሜጋ ቮልት አምፔር የሚያመጡ ጄኔሬተሮች ላይ የምንጠቀመው የቮልቴጅ ሬጉሌሽን ዲቫይስ ሲሆን ያው በእርግጥ እንደ ሳይዙ ይለያያል። ጄኔሬተር ሳይዝባችን ባደገ ቁጥር የኤቪአራችን ዲዛይንም በዛው ልክ እየተቀየረ ነው የሚሄደው። ግን ያው እስኪ እንዴት ሰራ የሚለውን ነገር እንመልከት። ይሄ ኤቪአራችን እንግዲህ ሁለት ተርሚናል አለው፣ ኢንፑት እና አውትፑት ተርሚናል። ኢንፑት ተርሚናል ምንድነው? ከጄኔሬተራችን አውትፑት ሪዲንግ የሚወስድበት ተርሚናል ሲሆን እንደ አጋጣሚ ነው ሎድ ቫሪ የሚያደርግበት ሰዓት ላይ ደግሞ ሎድ በምንጨምርበት ሰዓት ላይ ቮልቴጃችን ይቀንሳል። ቮልቴጃችን እንደቀነሰ ሴንስ ያደርግና አውትፑት ደግሞ አለው ዲሲ አውትፑት ለኤክሳይቴሽን ሲስተም የምንጠቀመው አውትፑት ማለት ነው። በብረሽ እና በስሊፕ ሪንግ አማካኝነት ወደ ራውተሩ ፊልድ ዋይንዲንግ ዲሲ ከረንት ሳፕላይ በማድረግ ላይክ ቮልቴጁ ከቀነሰለት ዲሲ ከረንቱን ይጨምርና ማግኔቲክ ፊልዳችን ሮተር ዋይንዲንግ ላይ እንዲጨምር ያደርጋል። ማግኔቲክ ፊልድ በሚጨምር ሰዓት ላይ ደግሞ ኢንዱስትሪ የሚሆነው ኤምኤፍ ወይ ደግሞ ኤሌክትሮሞቲቭ ፎርስ በስቴተር ዋይንዲንጋችን ላይ ይጨምራል ማለት ነው። ቮልቴጅ በዚህ መንገድ ይጨምራል ማለት ነው። እንደ አጋጣሚ ደግሞ ሎዳችን በሚቀንስበት ጊዜ ደግሞ ቮልቴጁን ለመቀነስ ላይክ ለኤክሳይቴሽን ወይ ደግሞ ለኤክሳይቴሽን የሚጠቀመውን ዲሲ አውትፑት ከረንት በመቀነስ ድጋሜ ቮልቴጃችን ወደ ኮንስታንት ወደ ሆነ ቫልዩ ይመልስልናል ማለት ነው። ኤቪአር በዚህ መንገድ ይሰራል ማለት ነው። ኦኬ ቪዲዮ ከተመቻችሁ ላይክ እና ፎሎ ማድረጋችሁን አትርሱ። ታንክስ